ነው እንደዚህ አይነት ዲኮር መሰራው ቤት ውስጥ እና ልክ እሷ ስትገባ ላይክ እኔ የለውም ውጪ ነኝ ላይ አታየኝም ላይ እንድትጠራጠር እናደርጋለን መጀመሪያ ምንድነው እዚህ ቤት ውስጥ እንድትል እናደርጋለን መጀመሪያ ከቤቱ እንጀምራለን ቀጣይ ደግሞ ክችን እናስገባታለን እኔ መሰለ ምግብ ያው ባሉ በርግጥ አልፏል ኦልሞስት ዛሬ ያው ስራም ስለነበረን ያ አይታችኋል ከትላንት ወዲያ ፖስት የተደረገው ቪዲዮ በእኔ ቻናል ላይ ፖስት የተደረገው ቪዲዮ ሰላም በላ አንተ ሰላም በላ እዚህ እንደበቅ ይዳንተ ሰው ተደበቅና ቀረጻት ቆይ እንዴት ነህ ምን ሆነ ነው የፈዘዝከው ምን ሆነ ነው የፈዘዝከው አባ ምን ሆነክ ነው ሰላም አይደላችሁ ሰላም ለዚህ ቤት እንዴ ነሽ ሰላም ናችሁ ወይ እንዴት ነው ሰላም ናችሁ ወይ እንዴት ነው ዛሬ ቤቱን ፎ አድርጋችሁታል ልጄ ልታስታውሱኝ ነው ጌታ ሆይ ተባረክ ለትልቅና ስለነበረኝ ሰዓት ደቂቃ ሁሉ እጅግ አድርጌ አመሰግናለሁ ቀሪውን ሰዓት ተረከብ በልጅ በኢየሱስ ስም አሜን ሰላም ናችሁ በኢየሱስ ስም እንዴ እኔ እኮ ልጄን ልታስታውሱኝ ነው ቤቱን እንደዚህ ፏ ያደረጋችሁት እያልኩ ነው ሰላም ናችሁ እናንተ መታችሁ ነው እንዴ ሰላም ናችሁ እንዴት ነው ደክሞኛል መኪናም አጥቼ ረጅም ሰዓት ቆየሁኝ እንዴት ናችሁ ሰላም ናችሁ ነው ቁጭ በሉ እስኪ አንዴ መጣችሁ ጉድሽን አላየሽ ምንድን ነው እኔ ስራ ላይ ቢዚ ነበርኩኝ ወይዘሪት ናት ወይዘሪት ነው ምን ገራት ወይስ እኔ እኮ ቤቱ ገና ሸብረቅ ሲል እንግዲህ አንተ ከአግብተህ ከወጣ ጀምሮ ከውጭ ስመጣ ፈዞ ነው የሚጠብቀኝ ዛሬ ፏ ሲልብኝ እንዴ ልጄን ልታስታውሱኝ ነው ወይ እያልኩኝ ምን አልኳችሁ ቅድም ምን አልኳችሁ የኔ እንዲኮር ማረጋቸው ላይቶች አሉ አሁን እነዛ አሉ አሳያቸው እነዛን ሰቃቀላለሁ ምናምን ሁሌ ቪዲዮ ምናምን ሲቀረጽ እንደዚህ ያደርጋሉና ባንዴ ነው ያወቅሽው እየሰማሁሽ ነው ማንል ታስታውሱኝ ያላችሁ ልጄን ለማስታወስ ነው እንዲያደረጋችሁት እኮ እያልኩ ነው አንተ ያው ወደ ቤቱ ከሄድክ ጀምሮ እንደዚህ አድርገው ጠብቀውኛል ፕሮግራምሽ እንዴት ነበር በመጀመሪያ ያው ወደ ሰርፕራይዛችን ከመግባታችን በፊት እስቲ ትንሽ ያጫውችን እና መጀመሪያ የቤተሰቦቻችንን ሰላም ትይለናለሽ ማለት ነው እሺ ሰላም ሻሎም በቅርብ በሩቅ ያላችሁ የፈገግታ እንደውም የዱዱዬ እንደውም የኔ ቤተሰቦች የሆናችሁ ሁሉ በቅርብ በሩቅ የሆናችሁ እንዴት ናችሁ እንዴት ሰነበታችሁ እንዴት ከረማችሁ ከመላው ቤተሰቦቻችሁ ጋር ሰላምን እመኝላችኋለሁ ተባረኩ እንግዲህ ይኸውና አገልግሎት ወጥቼ ነበር ገጠር አካባቢ ከዛ ድክም ብሎኝ ነው የመጣሁት በእውነት ነው ብቻ ገብቼ እስከምወድቅ ነው እንዲህ ቡናም ፈልቶ ይጠብቀኛል ብዬ አላሰብኩም ዛሬ ልጄም ቡና እየቆላች ነው የጠበቀችኝ ዱዱ ግን በዓል ባለመምጣትሽ ትንሽ ልቤን ተንብሎ ነበር ያው እሱንም በማስመልከት ነው እኔ ይቅርታ ለማለት ጸጉሯን ና ፋሚሊ ተመልከቱ ጸጉሯን በዚህ በኩል ሌላ ጸጉሯን እንኳን ሳጨርስ ነው ያስቸኮለኝ ነው ያስቸኮለኝ ተናገርኩ ቆያ ሻውር ቆይ ምንድነው ለምን ቀረሽ ግን በበዓል ራሴን አመመኝ ብለሽ ስትቀሪ በጣም ነው የተሰማኝ እኔ ለነገሩ እነሱም ይመጣሉ ብዬ በዓልን እኔ አላሰብኩም ዝም ብዬ ግን ከፍቶኝ ነው ያልኩት አንቺም ስልክ አጠፋሽብኝ እንግዲህ ዝም ብዬ ነበር ያልኩት ሳትመጭም ደግሞ እነሱ አባታቸውን ይዞ ለይቅርታ እንኳን ሲመጡ አብረሽ መምጣት ነበረብሽ አልነገርነትም በነገራችን በእውነት ብቻ የራሷን አሟት ነው ስትለኝም እኔማ አፍሬ የዘንድሮ በዓል ግን በዓል መስሎኝ አይደለም ያሳለፍኩት ግን